በሳምንት አንድ ሴት ለመስዋዕትነት እናቀርባለን። እኔ በጣም ገርሞኛል። እስኪ አብረን እንስማ። በሳምንት አንድ ሴት ለማናውቀው አምላክ እንደ ቀልድ አይናችን እያየ ከ3 እና 4 ሺህ ዓመታት በፊት ወደ ነበረው የማያ ዘመን ክፉ አምልኮ ተመልሰናል። በዚያ ዘመን አንዲት ሴት ትመረጥና ራሷን መከላከል በማትችልበት ሁኔታ እጇ ተጠፍሮ መሠዊያው ላይ ትቀመጣለች። ትፈራለች፣ አድኑኝ ትላለች፣ ትንቀጠቀጣለች። ወላጆቿን፣ ዘመዶቿን፣ ያደገችበትን ሕዝቧን፣ እነዛን ፈርጣማ ወታደሮች ትማጸናለች። ግን ማንም አያድናትም። ዝም በይ አምላክ ይቆጣል፣ እየሳቅሽ ሙች ትባላለች። የአምልኮ ሥርዓቱን አትረብሽ ትባላለች። በለመደ አጋፋሪ ደም ስሯን በሹል ብረት ትወጋና ደሟ ተንጠፍጥፎ እስኪያልቅ መሠዊያው ላይ ይፈሳል። በስቃይ ስትወራጭ ቤተሰብ፣ ወዳጅ ዘመድ ያለቅሳል። ሰብአዊነት የተሰማው ሲቃ ይዘዋል። በተቃራኒው አንዳንዱ ለተሰዋለት አምላክ ጥብቅና ይቆምና ሁሉም ዝም እንዲል ያዛል። ሌሎች እልልታና ውዳሴ ያቀርባሉ። ሲቆይ እምባውም እልልታውም አምልኮም ያልቅና ሕዝቡ ይበተናል። ቀጣይ መሥዋዕት ማናት? የእልል ባይዋ ወይም የአልቃሹ ወይም ደግሞ የሚሰዋለት አምላክ አገልጋይ ሴት ልጅ ልትሆን ትችላለች። ግን የመሠዊያው ቀን እስኪቃረብ ሁሉም ረስቶት ሲስቅ፣ ሲጫወት፣ ሲሰራ፣ ሲዘፍን ይከርማል። መሥዋዕቱ የሚቀርብበት ምክንያት ብዙ ነው። ዝናብ ከጠፋ አንዲት ሴት ትሰዋለች። ጦርነት ከመጣ አምላካቸው ድል እንዲሰጣቸው ሌላ ሴት፣ ንጉሡ ወይም የንጉሡ ወንድ ልጅ ከታመመ እንዲድን ሌላ ሴት ትገደላለች። ይኸው በዚህ ዓመት እኛም እንደ አገር በአማካኝ በሳምንት አንድ ሴት ለማናውቀው አምላክ በማይታወቁ አካላት አጋፋሪነት ገብረናል። ተመልሳችሁ ቁጠሩ። በሳምንት አንድ ሴት ተደብድባለች፣ ተጠልፋለች፣ ተደፍራለች፣ አሊያም ተገድላለች። ጩኸትና የሶሻል ሚዲያ ሙሾአችንም የአምልኮ አካል ከሆነ ቆየ። አናውቅም ነገ የማንኛችን ልጅ፣ እህት፣ እናት መሠዊያው ላይ እንደምትቀመጥ። መሥዋዕቱ ወንድም ሊሆን ይችላል። ደም ጾታ የለውም። በደል ጠንካራ መከታ የሚሆን ማኅበረሰብ እስካልተፈጠረ ድረስ ደካሞች ላይ ሰይፏን እየመዘዘች ትቀጥላለች። ከድርጊት የተለየ ለቅሶም ይሁን ከንፈር መምጠጥ አምልኮውን ከማድመቅ ያለፈ ሚና አይኖረውም። የገነባነው መሠዊያው ካልፈረሰ ቀስ በቀስ ሰብአዊነት ይፈርሳል። ጸሐፊ አሌክስ አብርሃም፣ ተራኪ ኪዳ የገጠር ልጅ ቅዱስ